Maluma damata dinako Malif sidipisa waiko Gota goti kanna jallate Ofitta sinna mararfate Galatuma ያኔ ስንገናኝ ስለ ፍቅር ግንኙነታችሁም እንዴት እንደነበር ብዙ ተጫውተናል አሁን ደግሞ ከአዲሱ ልጃችን ጋር ነው ባሽ የተወለደው አዲሱ ዛሬ እንግዲህ ዛሬ ሐሙስ ሁለተኛ ወሩ በዚህን ቀን በከሚስ ቀን ማለት ነው የተወለደው ሁለተኛ ወሩ ዛሬ ነው ዛሬ ሁለተኛ ወሩ ያ ልደቱ ነው ማለት ነው ልደቱ ነው ሁለተኛ Thank you brother እንዴት ነው ስም ምናምን ወጥቶለታል ስም ወጥቶለታል ማን ተባለ አራት ስም ነው የወጣለት ያው ከአራቱ ሁለቱ ቆየና ሁለቱ ሊሞና ኦር አቅሳ ነው የሚባለው ሊሞና አቅሳ ሊሞና ወይም አቅሳ ሊሞና በኦሮምኛ ነው ትርጉሙ ምንድነው ያው ሊሞና ማለት ፍቅር አስቀጣይ ማለት ነው እና ሊሞና ማለት ወይም የፍቅር ሰው ለማለት ነው ያ በቃ በአጠቃላይ ማለት ነው ሁለተኛው ስም ትርጉሙ አቅሳ አቅሳ ያው ነው የሙስሊም እንትን ነው አቅሳ ማለት ፍልስጤም የሚገኘው ያ ታሪካዊ መስጊድ ረሱል ሰለላሁ ዐለይሂ ወሰለም ሚራጅ የወጡበት አሁን ብዙን ጊዜ ፍልስጤምና እስራኤሎች እንትን የሚሉበት ያለው መስጊድ ማለት ነው ያ ነው አቅሳ ማለት የዛ መስጊድ ስም ነው እና የስም ሌላ ቦታ የለም የመጀመሪያው ስም ያ ትዳር እንዴት ነው ከተዳር በኋላ ደግሞ ልጅ መጣ ከልጅ ጋር እንዴት ነው ትዳር እስቲ በጣም እንደምታየው እጅግ በጣም ደስ ይላል ትዳርን ከዚህ በፊት አውርተናል እጅግ በጣም ብዙ ሰዎች ያመሰገኑን እንዲሁም ክብራቸውና ፍቅራቸውን አድናቆታቸውን እየመለሱልን ነበር ያኔ መልእክታችንን ያኔ የፍቅር ቀን ነው መሰለኝ እንትናችን ቫለንታይን ዴይ ያ እና ያዛኔም ነው መልእክቱን ያስተላለፍነው አሁን ደግሞ ልጅ አገኘን አልহামዱሊላህ እንግዲህ ፍቅርን በፊልም አይደለም እያየን ያለ ነው እናንተም ይኖርበት ነው ይሄው አሁን ለምሳሌ እናንተ ያው ሚዲያ ላይ ታዋቂ ናችሁ ትልቅ እንተናላችሁ ብዙ እንግዶችን አምጥታችሁ ተጋብዛላችሁ እንደዚህ ህዝቡ ትምርት ያገኝበታል የሚለውን ነገር ሆን ብላችሁ ፈልጋችሁ አድናችሁ ታመጣላችሁ ያኔ ፍቅርን እንድናስተላልፍ ነበር ህዝባችንን የእይታውን ማለት ምን ጎደለው የሚለውን አስባችሁ ማለት ነው ያንን ተናገር የነበር ህዝባችን የጎደለው ፍቅር ነው ብዬ ነበር ያ ለምን ፍቅር በፍቅር ዙሪያ ላይ እስከ ዛሬ ድረስ ብዙም አልተሰራም ሚዲያዎችም አልሰሩ ፖለቲካ ፕሮፓጋንዳ ጥላቻ ዘር ብሔር ጎጥ ምናምን ነው ገባ ተንቆሳ ወሬ ነው ግን ህዝባችን የሚፈልገው ፋስት መረጃ በትክክል አግኝቶታል በዚህ ዙሪያ ላይ ሰሩ እጅግ በጣም እየተመሰገናችሁ ነበር ከናንተ ወስዶ ሙሉ ሚዲያው ሁሉ ያለ እንትን ይያለው ያራገበው ነበር ያ ትልቁ ክፍተታችን ደካማ ጎናችን ነበር ህዝቡም አግኝቷል እናመሰግናለን እና ፍቅር አያለው ከብሔር በላይ ነው አንተ ስታፈቅር መጀመሪያ የምታፈቅረው ብሔርን አይደለም ዘርን ሃይማኖትን ወይ የሆነ ነገርን አይደለም ገባ ታያለ በቃ ፎንቃ ይገባላል ገባ ይገባላል ያ ፎንቃ እንደፈለገ ያሽከረክራል አንተ ጋር ምን ፊልም ነው ልክ የሆነ ያሻንጉሊት ምናምን ነገር እንደዛ ነው የሚታየው ዓለማዊ የሆኑ ነገሮች ማለት ነው ገባ እና ምድር ላይ አኺራ ላይ የሚጠቀም ፍቅር ነው ለክኛ ስንፋቀር አንደኛ ርስቃችን በእስላም ርስቃችን አላህ ይለቀዋል ርስቅ ጧት ትመጣለች ይላል እስላም ጧት ሁሌ መላእክት ይዘው ይመጣና እቺ የበራው መግቢያ እንትና ለቻለ እዛች ላይ ይቀመጣል የኔ ርስቅ ማለኛ መጣ ፎንቃችንን ያለ ርስቅ ይልፍ ከባብረን እናቴ ሰሙኮ አቤት ማሜ ምናምን ተባብለን ልክ ጥሩ ነገር ባወራን ቁጥር በተከባበርን ቁጥር አላህን ባወደስን ቁጥር ያ ርስቅ ይመጣና ለኔ ተሰጥቶኝ ይሄዳል ካልሆነ ጭቅጭቅ ንተርክ ምናምን የሆነ ጓ ውጣ ዞር በላል ፈልግም እንደዚህ ምስትየውን የሚመጣ መከበር መስሎት እኮ ምስቱ የሚመጣ አለ ከባደ መከበር መስሎት ኮስተር የሚል ፊቱን የማይፈታ ስንት ወንድ አለ መሰለህ ገባ ለውጪ ሰው ይስቃል በእሱ ገባ ያኮርፋል ኮስተር ከዛ በኋላ ይሄዳል ጎረቤት እዛም ጭቅጭቅ ከሆነ የሆነ ፍቅር ያለበት ቦታ ላይ ልጅ ከሲደርስ ሰጥቶ ይሄዳል ማለት ነው እኔ እንግዲህ የኛ ነገር ፍቅር ሳስብ ያው ይኖራል ግን ከጎረቤት አልፎ ሌላ ጎረቤት ሀገር ሄዶ የሚሰጥ ነው የሚሰለኝ ያ መለካ ገብቷል ጎረቤት ሀገር የለም
ፍቅር ካለ ግን ሁሉም ተሰብስበው አንተ ጋር ይመጣል አልገባ አላህ ያላከል ራሱ ትልቁ ኒዕማ ነው ማለት ነው ፍቅር ትዳር በተለይ ትዳር ሲመጣ ደግሞ ልጅ እኔ እኮ ሀብታሙ እንኳን አልሐምዱሊላህ ረብል ዓለሚን ሀብታሙ ሰምታችሁ አልሰማችሁ ሀብታሙ እንኳን ደሳለች ሀብታሙ እንኩኝ አልሐምዱሊላህ ረብል ዓለሚን ወጣይም እንዴ ሁኔታ ወዜው ላይ ነገርም ያው ሻርኳ መስዬ እስኪ እንዴ ስቃለሽ በሪዞ ወጥቶ ምንድነው እስኪ አንቺ ደግሞ ግቢል ግቢ ተናገሪ ዱበት አሞም በቤት ወላስፋ ጥያቄና ቀርባለን ጨርስና እሺ ምን ይዞ መጣ ልጁ የመጀመሪያ ቀን አጋጣሚ ሆኖ አሁን ከኤፍቢ ሚዲያ ወጥቻለሁ ቲክቶክ ላይ ነኝ ፌስቡክ ትቻለሁ እና ቲክቶክ ላይ ነኝ ቲክቶክ አለኝ እና እዛ ላይ ጌም እየተጫወትኩ ነበር ካንድ ወንድማችን ጋር እየተጫወትኩ ያለ 18000 ለ27 ኖ 18000 21000 ነጥብ እሱ እኔ 18000 እሱ 21000 ነጥብ ማለት ነው እየመራኝ ነበር ምናም በቃ ደቂቃው ሊያልቅ ሂዶ ልክ 10 9 8 እያለ እሷ ደወለች ሄሎ ማማ አቤት ወንድ ልጅ ልጅአለሁ አልহামዱሊላህ ልክ ስትል ልጅ ተወለደ ምናም በየመቃው በጣም ደስ ብሎ ተስቼስ በቃ እንትን ሽኩር ለአላህ አድርሼ ሰውዩድ ወርጄ ልክ ማለት ነው ቀናሲል ላኢላሃ ኢላላህ በሻን አየው የዛን አየው የኢትዮጵያ ነስ አየው ያገሬ ልጅ አንተ ሰው አንደን በጣም ይገርማል ደስታ ተጋራ ማለት ነው ምን ተጋራ ከኔ በላይ ተደሰተኩ ተጠራጠርኩ ነው እንዴ ሳይ በቃ እንትኑ ጊፍቱ ደስታው በቃ ጃይሉ ነው እንደዚህ አይነት ሰቅጣጭ ጊፍት በህይወት ያላየው በተለይ ደግሞ ቲክቶከር ላይ የቲክቶከር ስብስቦች ቲክቶከር ተጠቃሚዎች የሚገርሙ ፕሮፌሽናል ያራዳለች ፕሮፌሽናል ስሪብ የለም ከዛ ስሪብ የለም ማን ይሰድባል ማንዞር ብለ አሉ ሃይላይቶች ትንሽ እየቆረጡ ኤዲተሮች ዝም ብሎ ሊያጋኑ የሚፈልጉ ግን ብዙ አያቀየም ያኛ ካምፓኒ ነው በነገራችን ላይ ቲክቶክ እንደ ቤት ነው እና በቃልኩክ እንዴት አርጌ በቃ በህይወቴ የማረሳው ቀን ነው ኦ ማይ ጋድ ሐሙስ ቀን ነው እና አልহামዱሊላህ ረብል ዓለሚን በቃ ህዝብ ሁሉ ልጁ ደነገጣ ያኛው ልጅ ማለት ነው በቃ ይሄ አንበሳ ማአት የቲክቶከር ቲክቶክ አቫታር የሚባለው ትልቁ ስጦታ ነው ማንንም አላገኘም እኔ አግኝቻለሁ ያው መሰረት 6 ትልቁ እንትን ጊፍት ነው የመጨረሻ ጊፍት ነው በቃ ራስን ነገርኩ እስከተጠራጠር ድረስ ምንድነው አልኩኝ ከዛ በኋላ ልጁን 6 ጊዜ በተከታታይ እስከ ዛሬ ድረስ ቲክቶክ ላይ በጌም ያን ልጅ አሸንፈላል በቃ አንዴ ካሸነፍኩ እሱ 5 በተከታታይ አሸንፈኛል በጣም ጎበዝ ነው ጩጬው መጣ ያውም ኦንላይን አልወረድኩም ያውም እየተመራው የዛን ቀን አሸነፍኩኝ አልহামዱሊላህ ከዛን ቀን ጀምሮ ይሄው እኔም አክሳም ታዋቂ ሆን እንደምታዩ አባቴ ፈታ ያለ እና አልহামዱሊላህ ረብል ዓለሚን በጣም ደስተኛ ይችላል ማለት ነውና የዛን ቀን ነው የራሱ ሪስክ ይዞ መጣው እስካሁን ድረስ አባቴ ማን ይቻለኝ እና እውነት ነው ትክክለኛ ፍቅርን በትክክል እየኖርኩ ነበር ገባ ትክክለኛ ያኔ የገለጽኩትም መጀመሪያ ቀን ላይ መጥቼ የተናገርኩት የፍቅር ታሪክ የተናገርኩት የቤቴን ላይፍ ህይወት ሂስቶሪ ትክክለኛ ነበር አላሽው ወላሂ ላዚም እና ወይ ደግሞ እንዲህ ሰው እንኳን ሚዲያን የሚያከልን በሚሊየን የሚቆጠር ተመልካች የሚያየን ህዝብ ይቅርና አንድ ሰው እንኳን ቤት ሲመጣ የሌለ ባህሪን ካራክተርን ቀይረ ምናምን ምርጥ ሰው ሆነ ምናምን ያሶስ ከወጣ ለ5-10 ደቂቃ በጣም ጥሩ ሰው ትሆናለህ ገባ ግን ለዛ ሁሉ ህዝብ ስናገር የነበረው ነው ትክክለኛ ነበር ማለት ነው አላስመሰልኩም እና በተግባር እየታየም ነው ይታያልም በኢዝንላህ ስንት ልጅ ነው አንድ ልጅ ብቻ ነው ወይስ ስንት ቤት ትፈልጋላችሁ ያው አሁን በጣም የልጅ እንትኔን ጨምር ያለው ፍላጎቴን ከዚህ በፊት 12 ነበር ያልኩት ለሰሚራ ተነጋግረናል ፍቅራችንን ጨምራል እጅግ በጣም ሰሚራ እናቴ ሳቁ
كل شيء والله 16 እስከ 16 ይችላል ለምን ድበድበ እስከ ስንት ነው ፈልገሽ ሻው ማኔጀር አው ማኔጀር እሱ ያለው ነው ይሄ እናቴ ከተዳር በኋላ ልጅ መጥቷል ከልጅ በኋላ ያለው ላይፍ ምን ይመስላል አፋን ኑሮ ፍልክ በረዱ ከጋራ jechuun isa duraanii tu caala moo isa ammaatu caala jaalalli induraanis bareedduudha ammas ndabade bareedde gara mucaatti deema yeroo inni tokko gaafa ilmoo argattu gara daa'imaatti maammeedhaaf ilmoo gwaddaayin baasoo gaafa mucaa argattu jechuun gara sanatti bicuusi altagarram lije fiqirshi fikri ko bicuun fudhamee sirra nan jaalladha garuu sis nan jaalladha eenyuun irra jaallata garuu baalla ስለማን nan jaalladha tokkoffaatu jedhame jechuun hin gaafatu bokkoo ጋፈተም ወለ እኔ አንዳንድ ጊዜ በጣም ጃሂል የሚባሉ ሰዎች አሉ ገባ አጃኢብ የሆነ አንዳንድ ሰዎች አብዛኛው በተለይ ደግሞ ሀበሻ የኛ ሰው እባካችሁ ሀበሻ ሆይ ስማኝ ሀገሬ ሰው ከኔ ውጪ መካሪ ፊልም አይተ እንኳን ፊልም ሉክ ፌክ ፊልም ማለት ወይ የሚመስል ወይ ማስመሰል ምሳሌ ሶሻም ወይኔ እነሱ ፍቅር እኮ የሻሩካንና ራኔ ይሉናል እኛ ብዙ ጊዜ አሁን የኦሮሞ ሻሩካን ይሉኛል እና ሻሩካንና ራኔ ወይ ደግሞ እንትና ማን ነው በእናት እነዚህ ሁለቱ ታይታኒክ ጃክና ሮዝ ወይ ደግሞ ሮሚዮ ጁሊየት ልክ እንደዛ ምናምን ያ ሁሉ የጠሩት ፊልም ነው ፋክት ነው እነሱ ጋር ከፊልም ጋር ታነጻጽሩኛለች እንደውም ከዛሬ ጀምራችሁ ባካችሁ የሀገሬ ሰዎች በዚህ አጋጣሚ መልእክቴን ማስተላለፍ የምፈልገው ልክ እንደማሚና ሰሚራ ሉክ አንደኛ ሀገርን ሰው አስጠራ ሁለተኛ ፊልም አይደለም የጠራው ርዕስ ፋክት ነው ሩል ነምበር 3 ምክር ማስተላለፈው እስኪ አስቡት እስኪ ለምን አትወልድም ሲባል አረ ቆይ ቤት ይዤ ያው እኮ ከራይ ቤት ውስጥ ነው ያለው ቆይ ቤት ገዝቼ ዲና ስራ ይዤ ወይ ትምህርት ጨርሼ ምናምን ይላል አስበከው ራሱን እኮ ማለት ነው እንዳላህ ነው የሚያየው ይሄ በጣም حرام ነው አይሆንም ክልክል ነው ነውር ነው አንተን የሚያኖር አላህ እሱ ስለሚፈጥረው ልጅ እንዴት ትጨነቃለህ ሉክ መልስ ብላውን በጣም ብዙ ሰዎች ይሄን ንግግር ሲሰሙ ወደ ቀልባቸው መለሳሉ እርግጠኛ ነኝ አያም ሹር አክሲሞ ከዚህ ربي እንጀቹዳም ያ ኢሰጅራቺ ሳጅሩ ትጅሩ ይዮኒል ሞዴ እነረከዳ ምናምን እንጀደም ረከተማማ ረከተማ አበደን አንተ አላህ እያኖረክ ነው ያንተ ሪስፖንሲቢሊቲ እኮ በአላህ እጅ ነው እኮ አንተን እያኖረ አላህ ለፈጠረው ወይ ደግሞ ለሚፈጥረው ልጅ ለሚያኖረው ልጅ እንዴት ሆነ ነው ቤት ይዤ ምናምን የምትለው እና አንዳንድ ሰዎች ለፍታችሁ ፈግታችሁ የሆነ ሰዓት ላይ እንዲ ከዛ ወይ ካፒታላችሁ አላድግ ብሎ ከዛች 10 ሺህ ከሆነ ከ10 ሺህ አላልፍ ያለ ክራይ ቤት ውስጥ ለመግዛት ለመስራት ታስባለ ግን በጣም ብዙ ድልሽ ኮንዶሚኒየም ተመዝገበ ሄደው የሆነ ነገር ብለ በዛም በዚህ ነው ቁብ ገብተ እድር ገብተ የሆነ አዋተክ የተለያዩ ነገሮችን ሞከረክ ላይሳካል ወይ ያልተሳካለ አሁንም ከዛ አላልፍም ብሎ የተቸገራችሁ ማይ ፕሮፌሽናል ፋሚሊ ማይ ኢትዮጵያ ፒፕል ሉክ እኔ ዛሬ አደገኛ ምክር ልምከራችሁ እኔ እስከ ዛሬ ድረስ በጣም ብዙ ቀልጄ ሊሆን ይችላል ካሁን ባላ ግን የማስተላልፍላችሁ ቀልድ አይደለም ህይወታችሁ የሚቀየርበትን ቁልፍ ልክ በእጃችሁ እየሰጠው እንደሆነ ቲንግ ኦፍ ቲንግ አድርጉ ያ ምንድነው ሉክ ያንተ ምትገዛው ቤት ያንተ ምትፈልገው ላይፍ የተስተካከለ የተመቻቸ ርዝቁ ከልጅ ጋር ተጽፎ ከሆነስ ያንተ የልጅ መፍጠሪያ ወይ ስሜት ወይ የሆነ ነገር በሉት ብቻ እዛ ላይ ካለስ አላህ የረዘቀው እዛ ላይ ነው እድሉን ታዲያ ለምን ታበላሻለህ ራስህን ማለት ነው እንደ አቅም ኑሮት እንደሚሰራ እንደሚሯራጥ ፈታ ብሎ ማለት ነው እንደሚኖር ሰው በራስ አቅም እንደሚኖር ሰው ለምን ትኖራለህ መጀመሪያ አንተንም ያኖር ያለው አላህ ነው ተግባባ
ስለዚህ ስለ ልጁ ማትጨነቅ መጨነቅ ካለበት አይጨነቅም እንጂ አላህ ነው አባቴ ጀመረ አትጮብኛል ቆይ ያራዳ ልጅ ጀመረ በቃ ሙድ አባቴ شو what's up man ወደፊት አሲያድ ምን እንዲወጥ ፈልጋለሁ والله سلانته افريقيا ላይ ኒኩሌር እንድትኮስ አረጋለሁ እመነኝ ይሻለ هذا እና ሲያድግ መንግስት እንዲሆን እንፈልጋ ጠቅላይ ሚኒስትር of course አንተ ፕሬዝዳንት ብላን ለራስ ያ እሱ ደግሞ ጠቅላይ ሚኒስትር ይሆናል ወይ ደግሞ እኔ ቀድሜ እንኳን መንግስት ከሆንኩኝ ያው ሆናለሁ ኢንሻአላህ ለአካለ እሱ ጋር ማድረገው ልጄ ነው ያንተ ጋር of course በቃ ከመንግስትነት ከስልጣን ይሽሽ ልጄ ማስፋው ለምሳሌ ሁሌ ጧት ጆሮ ላይ ምንድነው መንግስት ያልኩት ምንድነው ደበርኩኝ አክሳይ ያራዳሊ ጸባይ እንዴት ነው ቢስሚላህ ጆጆ لا اله الا ልጅ እንደዚህ ያቆቆል እንት ልጅ ያላችሁ ሰዎች ግን والله በዚህ አጋጣሚ ማለት ነው በጣም ነው የወቀስኳችሁ እስካሁን እንዴት አልነገሩኝ ደብቆ ነበር በፊልም የምታየው ተረት ወሬ ምናምን አይደለም ፍቅር ሳትወልድ ብላ ይላል ያገሬ ሰው ይላል እንደዛ አይነት ነገር የለም ስትወልድ ነው መብላት ጀመረ እኔ ሶልድ ነው መብላት ጀመርኩ ስለዚህ አቁም በጣም የሚጠየቅ የሚነገርም አይደለም በቃ አግባ ዝም ብለህ እስኪ እኔ አመኑ ይሄ ማስታወሻነት ለኔ ነው ፕሬዝዳንት ማሜ መክሩናል እናገባለን በሉ ይሄ ዘመቻ ከፈቱ ዩቲዩብ ላይ እባካችሁ እስኪ ቲክቶከሮች ዩቲዩብ